ስጋት ያሳደረብን ያለ ነው። የአብይ አህመድ ግልጽ እየወጣ ያለው ሀገሪቷን የማፍረስ እቅድ በተለያየ ዘርፍ እየወጣ ነው ያለው። አንድም በጦርነት ሌላው ደግሞ ቅርጿን በመበታተን በሀገራዊ ምክክር ሰበብ እያፈረሳት ነው ወይ የሚል ጥያቄ በደንብ አንስተን የመጣ ነው። እንኳን ደህና መጣ። እንኳን ደህና ቆየሽኝ መቲ። ልክ ነሽ። በእርግጥም ምንም ጥያቄ የለውም። በተለያየ አቅጣጫ እንዳልሽው በግጭት በጦርነት ታሪኳን በማጥፋት በውይይት በምክክር በምናምን ስም ጠቅላላ የኢትዮጵያን በራሱ አምሳል ለመቅረጽ የተነሳ ሰው መሆኑን የሚያሳብቁ ብዙ ነገሮች እየወጡ ነው። በሌላ አቅጣጫ ደግሞ ይችን ሀገር ማስቀጠል አለብን የሚሉ ኃይሎች ተነስተው ትግላቸውን ያጠናከሩበት ጊዜ ነው። በዚህ ዙሪያ እንግዲህ የተለያዩ ብዙ መረጃዎች አሉ። ሁሉንም መረጃዎች በቅደም ተከተል እንደተለመደው ይዘንላቸው እንቀርባለን ማለት ነው። መቲ በአማራ ክልልም ላይ እየሆኑ ያሉ ነገሮች በተመለከተ መረጃዎች አሉን እና እንደ መግቢያ ያህል ኢትዮጵያን መቼም ያው ኢትዮጵያዊነት ዜግነት ክብር ያጣበት ጊዜ ነው። የሌሎች ሀገራት ዜጎች ለአንድ ሰው ሞት በሌላ ሀገር ሲፈረድበት በጥፋቱ እንኳን ቢሆን ዜናው እንዴት ከዳር እስከ ዳር እንደሚዳኝ ህይወት ለማዳን እንዴት እንደሚሯሯጡ ትልቅ ዜና እንደሚሆን በአፍሪካ ደረጃ ያሉ ሀገራት ሳይቀሩ ማለት ነው እንመለከተዋለን። ኢትዮጵያ ውስጥ ምንም ጥፋት እንኳን ፈጽሞ ቢገኙ በተለይ በሳውዲ አረቢያ በሞት ቅጣት በተከታታይ ይገደላሉ። ለዜና እንኳን አይበቁምና ለዜና እንኳን አይደረግላቸው እንኳን የሚታደጋቸው የመንግስት አካል የሚከራከርላቸው ቀርቶ እዛም ያሉት ቆንጽላዎች እንደየሽው ባለፈው ሳምንት እንዳሳየ ነው ገንዘብ አዋጡ እያሉ መኪና ነው የሚያስገዙት። የራሳቸውን ህይወት ነው ያደራድሩት እንጂ እዛ ያሉ ዜጎች ምን ለሚሉት ሁሉ ምንም የሚቆምላቸው የለም። ትናንት የተሰማው ዜና እንግዲህ በዚህ ዜና አስደንጋጭ ነው። አንዱ 5 ኢትዮጵያን በሞት ተቀጡ ትናንት በተጨማሪ ማለት ነው። ያው እንግዲህ እዚህ ሲያዘዋውሩ ተብሎ ነው የተባለው። ይሄ ፍርድን ወደ እድሜ ልክ ወደ ሌላ ማስቀነስ አልተቻለም ወይ ምናምን የሚል ነው። ምክንያቱም በተከታታይ ነው በሞት እየተቀጡ ያሉት። አሁን ትናንት 5 ኢትዮጵያን ተቀጥተዋል። ከፍተኛውን ቅጣት ነው የተጣለባቸው በወንጀሉ ነው የሚለው ገልጿል። የሞት ቅጣቱም ተፈጻሚ ሆኗል እና ምህረት እንዲያደርግ አንዳንድ ዓለም አቀፍ ጥሪዎች እየቀረቡ ነበሩ እና አምነስቲ ኢንተርናሽናል ካሚስ ሙሻይት ሁሉንም በተባለ እስር ቤት በታሰሩት ላይ ሁሉ ስጋቱን ገልጾ ነበር። 63 ኢትዮጵያውያን ናቸው አጠቃላይ የታሰሩት አምነስቲ ኢንተርናሽናል እና እንደው የሞቱ ቅጣት ተፈጻሚ እንዳይሆንባቸው ብሎ ስጋቱን በገለጸ በአሁኑ ወቅት 5ቱን ገድለዋቸዋል። 58ቱ ይቀራሉ። በቃ እንደዚህ ቀስ ያለ በዚህ ወራት ብቻ እኮ 17 ናቸው ያሉ የተቀጡት በሞት 17 ናቸው የተቀጡት። በቅርብ ወራት በሳውዲ የሞት ቅጣት የተሰጣቸው ኢትዮጵያውያን ወደ 17 ከፍ ብሏል ማለት ነው። እየጨመረ ነው የመጣው እና የሚቀር ጉዳይ አይደለም። የታሰሩትም 58ቱም አይቀርላቸውም እንደዛ ነውና እኔ የሚገርመኝ እንደው ከኢትዮጵያ መንግስት በኩል እንደው በከፍተኛ ልዑክ ደረጃ እንኳን በዚህ ጉዳይ ላይ እንደው ይሄን ቡትቶ የሆነ ዜናቸውን በየቀኑ ከሚያደርጉን ህይወትን የማዳን ነገር ላይ እንደው ቁም ነገር በውጭ ጉዳይ ደረጃ በውጭ ጉዳይ ሚኒስቴር ደረጃ በምን ጥረት አደረገ የለም እኮ በቃ ሳይም በነገሩ ሳውዲ ጋር ባልነጋገረውም ውስጥ ለውስጥ ተኳርፈናል። የሳውዲ አቋም በየት በኩል እንደሆነ እናውቃለን። ቀጠናውን ሳውዲ በኤርትራ በኩል ነው የተሰለፈችው እንደምናውቀው፣ ኤምሬት ነች በእኛ በኩል የተሰለፈችው። ያም ነገር አለ። ነገር ግን በዚህ ደረጃ ኢትዮጵያን የሞት ፍርድ በዚህ ደረጃ የሚፈጸምበት ዜጋ የለምና በጣም የሚያሳዝን ነገር ነው። ነፍሳቸውን ይማር ነው የምንለው። ደህና መንግስት ሲመጣ ለዜጎቹ የሚታደግ መንግስት ሲመጣ ምናልባት ለዜጎች ሊቆምላቸው ይችላል። አብይ ወደ ስልጣን ሲመጡ በሳውዲ ያሉ እንዲህ ስደተኞች መለስኩ ምናምን እያሉ በሱዳን ለማጭበርበር ፈልገው ነበረ። በጣም አሳዛኝ ነገር ነው። ሌላው መቲ አይኤምኤፍ በጣም የሚገርም መረጃ አውጥቷል። ከአፍሪካ ሀገራት በተለይ ዕዳ ያለባቸውን አስመልክቶ የዜሮ ዕዳ ባለቤቶች የተባሉ ሀገራት ወጥተዋል። ዓለም አቀፉ የገንዘብ ድርጅት የሚሰጡ የብድር አቅርቦት የፋይናንስ ድጋፍ ለብዙ ሀገራት በጣም ወሳኝ እንደሆነ ታውቂያለሽ። እንግዲህ በ2026 ከተቋሙ አነስተኛ የብድር ዕዳ ያለባቸው የአፍሪካ ሀገራት ነው ዝርዝር የሆነው ትናንት እና አነስተኛ ብድር ካለባቸው ሀገራት መካከል በድርጅቱ አጠራር በአይኤምኤፍ አጠራር መሰረት ምን ተብለዋል? የዜሮ ዕዳ ባለቤቶች ተብለዋል።
ሀገራት እነማን እንደሆኑ ታውቂያለሽ? እኔ አፍሪካን ውስጥ ያለም አልመሰለኝም እንጂ በዚህ ደረጃ ነፃ የሆነ ሀገር አሉ ያልተበደሩ። እነማን እንደሆኑ ታውቂያለሽ? ቦትስዋና፣ ሊቢያ፣ ኤርትራ፣ አልጄሪያ፣ ናይጄሪያ እና ሞሪሸስ ከአይኤምኤፍ ዕዳ የሌለባቸው ሀገራት በመሆን በሰንጠረዡ መጀመሪያ ላይ ተቀምጠዋል። እነዚህ ሀገሮች ማለት ነው ዜሮ ዕዳ ባለቤቶች ተብለው ዕዳ የለባቸውም። አንዳንዶች ስለ ኤርትራ እያወሩ እንደው ኢኮኖሚው ምናምን ይላሉ። ዕዳ የለባቸውም። ቢያንስ ከዕዳ ነፃ የሆነች ሀገር ነች። በሌላ በኩል ከተቋሙ ጋር ንቁ የብድር ፕሮግራም እያካሄዱ ግን በዝቅተኛ ብድር መጠን ዝርዝር የተካተቱ ሀገራት አንዱ ነው። እነዚህ ራሱ ዝቅተኛ ተብሎ ነው የተመዘገበላቸው። አስሩ ብድር ያደርጋሉ ግን በትንሹ በመጠን አቅማቸውን አውቀው። እነማን ካልሽኝ ሌሶቶ፣ ኤስዋቲኒ፣ ጅቡቲ፣ ኮሞሮስ፣ ሳኦ ቶሜ፣ ኢኳቶሪያል ጊኒ፣ ጊኒ ቢሳዋ፣ ኬፕ ቨርዴ፣ ሲሸልስ እና ብሩንዲ ናቸው። እነዚህ ደግሞ ትንሽ አቅማቸውን አውቀው እቁብ የሚገቡ እቁብም ሲሆን አቅማቸውን አውቀው ብድር የሚጠይቁ ትንሽ አመት በዓል ሲደርስ ለልጆች እያሉ ለበግ ለዶሮ እንደሚጠይቁት ማለት ነው ነገር ናቸው። የሚገርም ነው። አንዳንዶች እኮ በጣም ትናንሽ ከፍተኛ ዕዳ ያለባቸው ለትውልድ የሚተላለፍ ዕዳ ካለባቸው መካከል የማይከፈል በረዥም ዓመታት ካለባቸው መካከል የኛዋ ኢትዮጵያ ነች። በተለይ አሁን ደግሞ አብይ ከመጣ ጀምሮ ከአይኤምኤፍ መበደር ማለት ከእናት መቀነት እንደመውሰድ ነው በማለት አሁን እንኳ ሰሞኑን ብቻ አሁን ይሄን እያወራን $5 ቢሊዮን አሁን በዚህ ሰዓት ማለት ነው እንዳለ በዕዳ ሆኗል። በጣም የሚያሳዝነው ዕዳ መግባታችን አይደለም። ገንዘቡ በዕዳ የተገዛው ገንዘብ ዕዳ ለመክፈል ለሚውሉ ፕሮጀክቶች አይደለም የሚውለው ለሽርሽር ዕዳ አይደለም። በቃ ምንም ነገር ሳይኖርሽ ስራ ሳትገቢ ነገ ማመጣው እቺ በቃ የሰንጋ መግዣ በድሩ ብሎ እንደሚሄድ እንደዛ አይነት ነገር ነው ያደረገው። እኔ ይሄ ፎቶ ራሱ ይገርመኛል። መት ያሁን ያመጣችው እየተመላለሰች እኮ ቤቷ አረገችው። ያው እንደምታየው የራሱ በቀደም ሲል እጅ እየጨበጥ አስቸግሯታል ነበር እያያዘ ወደ ኋላ ልጅ አሸሸችበት። እንደዛ ነው መሰለኝ በቃ አስቸገራታ ብዙ ጊዜ ከእጇም ጋር ነበርና አሁን ግን ፈራች መሰልና ራቅ ብላ እጇንም ወደኋላ ያደረገች ይመስለኛል። እንግዲህ ይመስለኛል ይሄ እንኳን ኤኒዌይ ተመልከች እንግዲህ ቤቷ አድርገዋለች። ኢትዮጵያ በዕዳ እየተሸጠች ነው የሚለውን ነገር ሁላችሁም ግንዛቤ አድርጉት። ከፍተኛ ዕዳ ካለባቸው ቁንጮ ላይ የተቀመጠችው እንደውም ለኢትዮጵያ ካሁን በኋላ አናበድር የሚሉ እንደዛ አይነት ነገር ነው። ኢትዮጵያ ያላት የመጨረሻ አማራጭ የሐኪም ደጀኔ ብሩን 87ኛ ግኝት የሆነውን የባህል መድኃኒት መውሰድ ብቻ ነው። ብድር የሚያስረሳ አዲስ መድኃኒት መጥቷል። እሱን መዋጥ አለባት፣ መቀባት አለባት። አይኤምኤፍ ብድሯን ሊረሳለት እንጂ የሚከፈል ብድር አይደለም ነው ማለት ነው። መቲ የሚያሳዝን እኮ ነው። ከነ ሊቢያ አንሰን መታየት በራሱ በጣም ከባድ በጣም ነው የሚያሳዝነው። ሌላው መቲ እንግዲህ በአሁኑ ጊዜ ነገሮች እየከፉ መጥተዋል። 2 ቪዲዮዎችን አከታትለን እናሳያለን። ብዙ ጊዜ ተደጋግመን የምናገረዋለን። በየትኛውም ዘርፍ ላይ መብታችሁን አስከብሩ የሚል ቃል ስንናገሩታለን። የጸጥታ ልብስ ደንብ አስከባሪዎች ስለለበሱ እና ህገወጥ ሲሆኑ አትፍሯቸው። የፈለገ ጭነትና ቅጣት ሲጭኑባችሁ እሺ ብላችሁ አትቀበሉ። አንዳንድ ጊዜ መብታችሁን ለማስከበር ሞክሩ እያልን እየተናገርን ነው እና ጥሩ ነገር ነው እንትን ያለው መብት እንደዚህ ካልሆነ በስተቀር መብት ሊከበር አይችልም ነው። ለምን እሺ ካላችኋቸው ገንዘብ ብቻ አይደለም የሚቀጧችሁ፣ በእግራቸው ሁሉ ረግጧችሁ ነው የሚሄዱት። ስለዚህ ራሳችሁን ማስከበር አለባችሁ። ነገሩ ለዚህም ነገር ከዚህም ባሻገር የራሱ የኑሮ ሁኔታ መቲ ወደዛ እየገፋውን ህዝቡን ሄደው ብሶቱን ወደ ማውጣት ነው እየሄደ ያለው። እስኪ መጀመሪያ ህፃን ልጅ ያቀፈችው ልጅ ኮሪደር ታበላሻለች ብለዋት ህፃን ልጅ እኮ ይዛ ነው ሂጂ ከዚህ እያሏት ነው እና አልሄድም ነው የምትለው። እናያት እሷን በቃ አልሄድም ግደለኝ ነው እያለች ያለችው። ግደለኝ ከፈለክ ግደለኝ፣ በቃ የምታደርገውን አድርግ። አልሄድም፣ ዜጋ ነኝ፣ አገሬ ነው። ምን ስለሆንኩ ነው እኔ ከዚህ እዚህ ጋር
ልጅ ይዛ ነው የቆመችው። ለምንድን ነው እንትን የምታደርገው? ዝናብ ላይ ውጪ ነው መሰለኝ ከዚህ አዎ አካባቢ ውጪ ነው የሚለው። አዎ። እና አልሄድም የፈለግከውን አድርግ ነው የምትለው። ሌላው ደግሞ እንደምታውቋቸው ሰሞኑን መቼም በጣም የቀበጡት ትራፊኮች እንደሆኑ ታውቃላችሁ። ትራፊኮች ከከባድ መኪና እስከ ትንሽ መኪና እስከ ባጃጅ ድረስ መቅጣት ነው፣ በቃ አምጡ ማለት ነው። የተለያየ ነገር ማድረግ ነው። እርግጥ ቸግሯቸው ሊሆን ይችላል፣ ግን ነውር ነው እየፈጸሙ ያሉት። ብዙ ህዝብ አስለቅሰዋል። እና አንዱ ጥጋብ ሲበዛባችሁ የሚሄድ መኪና ባጃጅንም ንቃችሁ ልታቆሟት ትፈልጋላችሁ እና ገፍቶ ለማቆም ይሞክራል። ግን ደስ ያለኝ ባለባጃጁ ጠብቆ እንትን ብሎ ጥሎት ነው የሄደው። ያውቀዋል፣ ታርጋውን ሊመዘገበው ይችላል። ግን ምሬት ሲመጣ ምንም ሊያደርግ አይችልም። እስኪ ይችን ገና ያልበላች ትራፊክ እንመልከታት። ቆይ ከእንደገና ጀምሪው ተመልከች። ለማቆም የሚያደርገው ሙከራ ተመልከቱ። በጉልበት ላይ ቆማት ነው እንዴ! በጣም ጉልበቱ ጀግና እንደ ጀግና ያጫውተዋል። እባክህ በጉልበቱ ላይ ቆማት እኮ ነው። ከዛ ምን አፈናጥሮ ጣለ። ይኸው አፈረ። ኮፍያውን አውጥቶ ሄደ ወደዛ። በቃ እንደው ባጃጅ በነገራችን ላይ አንድ ነገር አስታወሰኝና የሞተ ልጅ ነው ትዝ ያለኝ። አንድ ከትንሽ የመኪና ላይ ያወድቀው በጣም ከትንሽ መኪና ላይ ይቺ ከኋላ ክፍት የሆነች ትንሽ አጭር ከኋላ ላይ የሚጫኑ የሉም ኢትዮጵያ። እሷ ላይ ተጭኖ እሱ ግዙፍ ነው ሰውየው። እንትኑ ተከፈተ። ይሄ ከኋላ እንትኑ የተቀመጠበት በጣም እየፈጠነች ስትሄድ እንደዚህ ነው የመታው። ይሄ ነው የኋላውን ማለት ነው። ለዛ ነው እና ብዙ ሰው በቃ አላምንም አለ። ስሙን ጠርተው ገዴ ከዛች ላይ ወድቆ ኧረ በፍጹም ኧረ አይሆንም ምናምን የሚሉት ትዝ አለኝና ይሄም ትራፊክ አንዳንዴ ደግሞ ይቺ ባጃጅ ብሎ የናቃት ይመስላል። አቆማታለሁ ይኸው በግራ እጅ እኮ አያያዙ ራሱ እና ይገፋታል እንትን አድርገውና ዞሮ ዞሮ ዋናው ነገር በቃ እንደዚህ አሁን እሺ ብሎት እርግጠኛ ነኝ ሊቀጣው ነው የሚያቆመው። በሆነ ባልሆነው በቃ በእንትን ነገር ነውና በቃ ዞር በል ብሎ መብትን ማስከበር ያስፈልጋል። መብትን ማስከበር ያስፈልጋል። በቃ የሚጭሏችሁ ሁሉ አትጫኑ። ነፃነት በነፃ አይገኝም። በማልቀስ አይገኝም። በመጮህ ባቤቷ ብቻ አይገኝም። አንዳንዴ መረር ያሉ ነገሮች እንትን ሲሉ በቃ ፊት ለፊት በመጋፈጥ ነው። ለምን በአሁኑ ሰዓት ላይ ስርዓት አልበኛ የሆኑት ወንጀለኛ የሆኑት ዜና እንደምናቀርብላችሁ ነው። ሌላው ቀርቶ ሴቶችን እየደፈሩ ፍርድ ቤት የሚቀርቡት ኮንስታብልና ኢንስፔክተሮች ሆነዋል። ትራፊኮችም ሁሉንም አማረዋል። አየር መንገድ ብትሄዱ የማያለቅስ ሰው የለም። ከተገልጋይ ወዱ ደንብ የለበሱ ምናምን የተባሉ አስከባሪ የተባሉ ሴኩሪቲ የተባሉት ሁሉ በወንጀል ተዘፍቀዋል። በኢትዮጵያ አየር መንገድ አልፎ የማያለቅስ የለም። በኢትዮጵያ ቴሌ የማያለቅስ የለም። እንደምታውቁት በላኝ አሁን ሞልቼው በቃ ወንጀሉን ነገር ነው። በኢትዮጵያ መብራት ኃይል የማያለቅስ የለም። ጉዳይ ተብሎ ቀበሌ ሂዶ የማያለቅስ የለም። ያላገባ ካርድ ስጠኝ ቢሎት ሰምተሻል? አንድ ዓመት አመላለሱኝ አለ። ያላገባ ካርድ ሰርቲፊኬት ለመስጠት ቀበሌ ላይ አላገባም የሚለውን እኮ ነው ትቼው አለ። በአንድ ዓመቱ አንስተህ አሉኝ አለ ደውለው። አሁንማ ገባሁ አልኳቸው። ካገባ በኋላ እንዴ በጣም ግራ ነው የሚያጋባው የኢትዮጵያ ጉዳይና እስከዚህ ድረስ ነው። የማያለቅስ የለም። ሁሉንም እያስለቀሱ ነው ያለውና መብት ማስከበር ደግሞ እንደ ሀገር ሲበላሽ ሁሉ ነገር ተቋማት ሁሉ ሲበላሹ ህዝቡ ደግሞ መብቱን ማስከበር መቻል አለበት። አዎ በተለይ ቴሌ የሀገሪቷ እንትን በጋራ ነው ወይ? ግማሹን ሰዎች ስለ በጀታቸው ሲያወሩ ያው እንግዲህ ግማሹ ደሞዜን ከፍርዬ ጋር የምንካፈለው ይላሉ እና እሷ ደግሞ በየጊዜው እየወጣች ይሄን ያህል ብር አተረፍን እንዳሉ ነው። እኔ በዓለም ታሪክ ላይ ሰርተህ ማኒፋክቸር አድርገህ ወይም አገልግሎት ሰጥተህ አትርፈህ ይሄን ያህል አተረፍኩ ብለህ በደስታ ልታመሰግንና ድጎማ ልታረግ ትችላለህ ሰራተኞች። በዚህ ደረጃ ግን የኢትዮጵያን ሕዝብ እየዘረፉ በየጊዜው አተረፍን የሚሉ ድርጅቶች አይተህ ከሆነ በመንግስት ሴክተር ውስጥ ብዙ ናቸው ያሉት። የምንረሳው ከብድሩም ከዚህ ከታክሱም ከዝርፊያውን ባሻገር በእንደዚህ አይነት አገልግሎቶች በመብራት በቴሌ በምናምን ሁሉ እየተዘረፈ ነው የኢትዮጵያ ሕዝብ።
እና ወደ አብይ ኪስ ውስጥ ነው ሁሉ የሚገባው ገንዘብ ማለት ነው። እና ያለምንም ሀፍረት ከህዝቡ ላይ ይህን ያህል ሰበሰብን፣ ይህንን ላይ አንገቱ ላይ ቆመን ይህን ያህል አተረፍን እያሉ በአደባባይ እና ሰሞኑንም እንደዚሁ ሪፖርት ታቀርብ ነበር። አተረፍኩ ብላ በታሪኩ ቢሊየን ምናምን ቢሊዮን የሚል ከዚሁ ከህዝብ ላይ እንዲያጥፈው ያቅም እያሉ ይመጻደቃሉ እነሱ። የተዘረፈ ያው ዘረፋ ብለው ከአገልግሎት ውጪ ማለት ከምሰጠው አገልግሎት ውጪ ከፍተኛ ገንዘብ ጫና አድርገህ የምታተርፍ ከሆነ ዘርፈህ እንዳመጣው ነው የሚቆጠረው። እና እሱን በኩራት ነው እየተሳሳቁ ሲያመሰግኑ የነበሩት። ኦፍኮርስ ገንዘቡ ለአብይ ያስፈልጋቸዋል፣ ያው ቀሪውን ደግሞ ለማውደም ለሽርሽሩም ለምንም ያስፈልጋቸዋል። እና እንደዛ ነው አንደኛው ኪስ በለው ቴሌን የአብይ አህመድ ትክክል። እና ነገሮች ሲበላሹ እንደዛ ነው። ሌላው መቲ እንግዲህ የዓለም አብያተ ክርስቲያናት ካውንስል በአማራ ክልል ሰሞኑን በግዮን አባይ ቅድስት አርሴማ አቡነ አረጋዊ ቅዱስ ቂርቆስ አንድነት ገዳም ላይ ተፈጸመ በተባለው ድሮን ጥቃት ላይ አስቸኳይ ተአማኒ ግልጽና ገለልተኛ ምርመራ እንዲደረግና ተጠያቂዎቹ ለሕግ እንዲቀርቡ ነው የጠየቀው። በነገራችን ላይ የሰሞኑ የድሮን ጥቃት በጣም ዓለም አቀፋዊ ትኩረት እየሳበ ነው የሚገኘው። ካውንስሉ ጥቃቱን በጥብቅ ነው ያወገዘው። ካውንስሉ ዋና ጸሐፊ ቄስ ጄሪ ፒላይ በአምልኮ ቦታና በሲቪሎች ላይ ጥቃት መድረሱና ሲቪሎች መገደላቸው እጅግ የሚረብሽና ተቀባይነት የሌለው ነው ማለታቸውን ነው ካውንስሉ ያመለከተው። የሃይማኖት ተቋማትና ሲቪሎች ኢላማ መሆንና በጦር እንቅስቃሴ ውስጥ መግባት የለባቸውም ያሉት ዋና ጸሐፊው በክልሉ በሃይማኖት ተቋማት ላይ ይፈጸማሉ የሚባሉ ጥቃቶች እንዲቆሙ ጠይቀዋል። በአማራ ክልል ላይ ማለት ነው። በዚሁ በአማራ ክልል ሁሉም የግጭት ተሳታፊ ወገኖች ዓለም አቀፍ ሕግ እንዲያከብሩና የሲቪሎችና ሃይማኖት ተቋማትን ከጥቃት እንዲጠብቁ ጥሪም አቅርበዋል። በነገራችን ላይ ይሄ ነገር እየጨመረ ሲመጣባቸው አንዳንድ ህሊና የሌላቸው ለየትኛው ዘመናቸው እንደሆነ አይታወቅም ህሊና የሚባለውን ነገራቸው በማይጠረቃ ከርሳቸውና በጥቅም የቀየሩ መነኮሳቱ እንዴት እንደተገደሉ ዝርዝር ማብራሪያ በቃል ጭምር በሰጡበት ሁኔታ የብልጽግናን ወንጀል በደም የቆሸሸ እጅ ለማጠብ ሲሉ ሰፈሩ ቦታው ድረስ ሂጄ ዘመዶቼ ነገሩኝ የሚሉ እነዚህ የክብረ አባላት የተባሉ በፍጹም ገዳሙ አልተመታም እያሉ በቃ ጥቁሩን ነጩን ጥቁር ነው እያሉ ወደ ማለት ማስተባበል ሁሉ ለመግባት ሲሞክሩ እያየኋቸው ነበረ በዚህ በፌስቡክ ላይ። በጣም ነውር ነው። የገዳማቱ ደም ይፋረዳል። የመነኮሳቱ እንዴት እንደተደረጉ ራሳቸው ተረከውታል። መነኮሳቶቹ በደንብ እያሳዩ ሁኔታውን አይታችሁታል። የሞቱት የተገደሉትን ሁሉ እንደውም ከሞቱት በላይ ከቆሰሉት ይልቅ የሞቱት ይሻላሉ ብለው ነው የተናገሩት አንዱ መነኩሴ። በጣም ባስከፊ ሁኔታና አንዳንድ ህሊና ብሶቻን እያደረጉ ነው። ለምንድን ነው? በጣም ጫናው እየበረታ መጥቷል። ዓለም አቀፍ ጫናውና አሁን ዓለም አቀፍ ተቋማት ሁሉ ናቸው ገለልተኛ ምርመራ እንዲደረግ እየጠየቁ ያሉት። በዚህ ጉዳይ ላይ ኤፓክ ራሱ የኢትዮጵያን አሜሪካን የዜጎች ምክር ቤት በጣም ጠንካራ መግለጫ ነው ያወጣው። ለኮንግረስ ሁሉ ያቀረቡት ደብዳቤ ያለ በዚህ ጉዳይ ላይ ከቀናት በፊት። ያ ብቻ አይደለም፣ በትናንትናው ዕለትም ዶክተር ዮናስ ብሩን ኢንዶርስ አድርገውታል። ኤፓኮች በጣም ዘጋቢ ፊልም ሰርተዋል። ዶክተር ዮናስ ብሩ በዚህ ቤተክርስቲያን ለማጥፋት እየተደረገ ያለውን ነገር እና አሜሪካን ታክስፔየር ሹድ ኖት ቢ ፈንዲንግ ዘ ዲስትራክሽን ኦፍ ዋን ኦፍ ዘ ወርልድስ ኦልደስት ክርስቲያን ቸርችስ በሚል ርዕስ ነው የሰሩት እና አሜሪካ የታክስ ከፋዮችን ገንዘባቸው አሜሪካውያን ለዚህ እርዳታ ፈንድ እንዲደረግባቸው ገንዘባቸው አይገባም በሚል ርዕስ ነውና በጣም ጠንካራ ነገር ነው የሰሩት። እንደ ዶክመንተሪ ነገር ነው፣ ዘጋቢ ፊልም ነው። ይህም በተመለከተ አይ ቲንክ መቲ ቢያንስ እኔ እንኳ ሰሞኑን ባይመቸኝ ከአቶ መስፍን ተገኑ ጋር አጠር ያለ ቆይታ ታደርጋላችሁ የሚል ተስፋ